ሰላም ሰላም ወደ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እላችኋለሁኝ። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁኝ። እሱም እንግዲህ እንደሚታየው የአሁን ረመዳን ስለሆነ በረመዳን ውስጥ እንግዲህ ፏለ ተብሎ የሚበላ ጣፋጮች ነገር ስዊት የሚባሉት ነገር ያስፈልጋል ስለሆነ ከማቀው ውስጥ እኔም እንግዲህ ላካፍላችሁ ብዬ ነው። እንግዲህ ሀለቢያት ይባላል። አሰራሩን አብረን እንመለከታለን። ሁላችሁም ተከታተሉኝ እላችኋለሁ። እዚህ እንግዲህ እንደ ውዶቼ እንደምታዩት እዚህ ጋር ማዘጋጅበት እቃ አለኝ። በረድ ድስት አዘጋጅቻለሁ። ግብአቶቹን ሁሉንም አዘጋጅቻለሁ። ወተት እዚህ ጋር ወተት አለኝ። እኔ በማስቀምጥበት እቃ ነው እንትን ያረኩት የሰፈርኩት። ይሄው እንደምታዩት 2 ጎሎኝ ስለነበረ እየጨመርኩበት ነው። ግን አጨማላለቁት ወጥ መስፈሪያ አልተመቸኝም። 2 ጨምር ያለው በፊት 3 4 5 ነው የማደርገው። እናንተ ከዚህም በላይ ማድረግ ትችላላችሁ። እኔ የሚበቃኝን ተምኛለሁኝ። እንደዚህ አድርጌ ከጨመርኩኝ በኋላ ቀጥታ አሁን ወደ ለቢያን የተዘጋጀው ሬዲ ተዘጋጅቶ ይሄ የተቀመመ ነው። ምንም ነገር አጨምሩበትም። ራሱ የተቀመመ ነው። ሹካር ምንም አጨምሩበትም። ወተት ብቻ ነው ከእናንተ የሚፈልገው። እንደዚህ በመቀሴ ቁርጥ አድርጌው ሁለት ብቻ ነው የምጨምረው። እናንተ ብዙ ብዛት ሰው ካላችሁ ከፈለጋችሁ ያህል መጨመር ትችላላችሁ። እኔ ላውን 2 ብቻ ነው። እንደዚህ ካመሳሰልኩኝ በኋላ እንደዚህ መሬት ላይ ቀዝቃዛውን ምቱት። በሞቀ ወተት እንዳታረጉ እናንተ። ቀዝቃዛውን መሬት ላይ ምቱትና እንደዚህ አድርጋችሁ ከዛ ወደ ሳጥ ላይ ትጥዳላችሁ ማለት ነው። ያው እንደምታዩት እንግዲህ እኔ መሬት ላይ ሁሉንም ግብአቱን አድርጌበት እሳት ላይ ጥጄዋለሁ ማለት ነው። እንደምታዩት እንግዲህ ውዶችዬ ያው እየወፈረልኝ ነውና እንደዚህ ትንሽ ካመሳሰልኩት በደንብ ከወፈረልኝ በኋላ ትክትክ ይበልልኝ። አሁንም ከዚህ በላይ እንዲወፈር እፈልጋለሁ ማለት ነው። አሁን አያችሁት እንዲህ ትክትክ ብሎልኛል። እኔ
መሬት ላይ ትንሽ አቀዘቅዘዋለሁ። ለምን መሰላችሁ? ብዙ ጊዜ እንትን እያለብኝ ስላስቸገረኝ መሬት ላይ ትንሽ አቀዘቅዘዋለሁ ማለት ነው። እዚህ ጋር እንግዲህ የሆነ ሽምቡራ የሚመስል የሆነ አላውቅም ስሙን እንኳን እንደዚህ አድርጌ ይሄ ዲዛይን የማደርግበት ስለሆነ ይሄን በሙቀጫ ትንሽ ወቅጠዋለሁ። እናንተ ከፈለጋችሁ በብሌንደር ማድረግ ትችላላችሁ፣ ችግር የለውም። እኔ ሸርካታውን ስለምፈልግ ዝም ብዬ ሸርከት ነው ያደረኩት ማለት ነው። አያችሁት? እንደዚህ ስለምፈልግ ሸርከት አድርጌዋለሁ ነው። ሀለቢያው እንግዲህ ያው እየቀዘቀዘልኝ ነው ማለት ነው። ማንኛውም ነገር እናንተ ወደ ፍሪጅ ስትከቱ ቀዝቃዛ መሆን አለበት እና ያው እንደምታዩት እቃዬን ማዘጋጅበትን ወይ ደግሞ ማስቀምጥበትን እቃ አዘጋጅቻለሁኝ። አሁን ቀጥታ ወደ ፍሪጅ ስለምከተው አሁን እቃዬ ላይ ጨማምራለሁ ማለት ነው። እንዲህ አድርጌ ጨርሻለሁኝ እና አሁን ቀጥታ ቅድም ባሳየዋችሁ ወይ ደግሞ በወቀጥኩት እቃ ዲዛይን አድርጌ አስቀምጣለሁ ማለት ነው። ዲዛይን አወጣበታለሁ እንደዚህ እያደረኩኝ በስተመጨረሻም እንደዚህ እያደረኩኝ ጨርሼዋለሁ ማለት ነው። አሁን ቀጥታ ወደ ፍሪጅ ነው የማስገባው። አዘጋጅቻለሁኝ። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ስለተከታተላችሁኝ ከልብ በጣም አመሰግናለሁ። ባይ ባይ።